እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ነው። ያገኘውን ነገር እድል አድርገህ ታደርግበታለህ፣ ትጠቀምበታለህ። ያገኘውን ነገር የገጠምህን የህይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀም። ያገኘሃትን መንገድ አይ እንዲህ ሲሆንልኝ እንትን እላለሁ፣ ከእንደዚህ አይነት ሁኔታ ስወጣ እንዲህ አደርጋለሁ የሚባል ክርስትና የለም። የነገ ክርስትና ነው፣ የዛሬ ክርስትና ነው። የመዳን ቀን ዛሬ ነው። ከዛሬም መቼ ነው? አሁን። ስለዚህ እኔ ከዛሬ ጀምሮ የምነግራችሁ ጊዜያችሁን በአግባቡ ሳትጸልዩ እንዳትቆዩ፣ ራሳችሁን በኃጢአት እንዳትሸነፉ። ሰው ብቸኝነቱን የሚረሳው በምንድን ነው? ኃጢአት። ብቻችሁን ረጅም ጊዜ ስታሳልፉ ወደማትፈልጉት ዝሙት፣ ወደማትፈልጉት መጠጥ ልትሄዱ ትችላላችሁ። ብቸኝነታችሁን በክርስቶስ አጽናኑት እንጂ በኃጢአት አታጽናኑ። በርኩሰት የሚጽናና ኃጢአት የሚያዳክም መጽናኛ። ኃጢአት መልስ ሰጥቶ ያውቃል። ኃጢአት ሌላ ኃጢአት ማድረግ ለምሳሌ ሰይጣን ኃጢአት ወደ ኃጢአት ሊመራ ምን እያለ ይመስላችኋል? የዛሬ ላርግና ግን አይደግም። ከዛ ደግሞ ያ ደግሞ ምን ያደርጋል? ትዝታ ይጥልባል። ሪኮርዲንግ ይጥልና ደግሞ መልሶ የዛሬ ላርግና አይደግም። ኃጢአት መልስ ሆኖ አያውቅም የሚባለው ነው። ኃጢአት መልስ ሆኖ አያውቅም። መልስ የሚሆነው ንጽህና እና ንጽህናችሁን ጠብቁ። በነገራችሁ ላይ መርከብ በብዙ መንገድ ነው የተተረጎመው። መርከብ ንጽህና በመርከብ ነው የተተረጎመው። ለምሳሌ መርከቡ ቢሰበር ጓዙ ምን ይላል? ጓዙ ምን ይላል? ይሰጥ፣ የተጫነው ሰው ሁሉ ይሰጥ። እና ንጽህና መርከብ ነው ይባላል። ንጽህና ምንድነው? መርከብ ነው። ንጽህና መርከብ ከሆነ ሰዎቹ ደግሞ ጓዙን ደግሞ እንደ ሌሎች እቅዶች ውሰዱት። በህይወታችን እንደምናቅዳቸው እቅዶች ውሰዱት። ይኸውላችሁ መርከቡ ሲሰበር በመርከቡ ላይ የተጫኑት ሁሉ እንደሚሰጥሙ ሰው ንጽህናውን በኃጢአት ሲያቆሽሸው እቅዶች ሁሉ አብረው ይበላሽበታል። ተስፋው ሁሉ ይበላሻል። ሌላው ቀርቶ ልጸልይ ቢል እንዲሁ ነው ስትጸልይ ልጸልይ አታፍርም እንዴ ይለዋል ማለት ነው። ስለዚህ መርከቡ ጥንቃቄ ሊጠበቅ ይገባል ማለት ነው። ንጽህናችሁ በደንብ አሉ። የጆሮ ንጽህና በጆሮአችሁ ርኩሰት ላለመስማት፣ በአይናችሁ ርኩስ ነገር ለማየት የአይን ንጽህና። የሰው የህይወት በሮች የሚባሉት እነዚህ አምስቱ ናቸው። በእነዚህ በአምስቱ ህዋሳት የሚገቡት ነው ህሊናውን ማርከስ የሚጀምረው። እሱ ረጅም ነገር አለው። እሱ አንብባችሁ ድረሱበት በደንብ አድርጋችሁ። ሰው እነዚህን ከጠበቀ ህሊናው ሊረክስ አይችልም። የሚያየውና የሚሰማው ነገር የሚያረክስ እና የረከሰ ነገር ላለማየት መርከባችሁን ጠብቁ። ከዛ ሌላው እንዳይበላሽባል። እቅዳችሁ ይበላሻል፣ ተስፋችሁ ይበላሻል፣ ስራችሁ ይበላሻል፣ ገንዘባችሁ ይባክናል። ሁሉ ነገር የሚበላቸው መርከቡ ሲሰበር። ከቃሉ ጋር ናችሁ። አንደኛ የእግዚአብሔር ቸርነት፣ የእግዚአብሔር ቸርነት ነው። አሁን እኛ ሁላችን ስጋው ደግሞ ተቀብለን ንስሐ ገብተን ቤተክርስቲያን ባዘዘችን ስንጸና እነማን ከገቡበት ነው የምንገባው? አቤት ነቢያት ማለት ቀላል መሰሏችሁ እንዴ? ኢሳይያስ ቢሏችሁ ቀላል ነው። በመጋዝ ለእግዚአብሔር የተሰነጠቀ እኛ ሳንሰነጠቅ ከኢሳይያስ ጋር መቆም አይገርማችሁ? አይገርማችሁ? ዳንኤል ቢሏችሁ በድንጋይ እየተወገረ እኮ ነው። አይገርማችሁም? ከዳንኤል ጋር እኔ ስቆም እጅ ይገርማል እኮ በእግዚአብሔር ቸርነት። ኤርሚያስ ቢሏችሁ በድንጋይ እየተወገረ እኮ ነው። ዳዊት ቢሏችሁ ዘመኑን ሁሉ በእንባ አልጋውን ሲያጥብ የኖረ ነው። አብርሃም ቢሏችሁ ቤት ሳይኖር አለ እግዚአብሔር ሲሰደድ ይኖራል። ያዕቆብ ቢሏችሁ ለእግዚአብሔር ሲንከራተት ውሃ ልቃ በእንባ ኢሳቅ ቢሏችሁ ሲሰደድ ይኖራል። ዮሴፍ ቢሏችሁ በወንድሙ የተሾመ ነው። አቤል ቢሏችሁ በወንድሙ የተገደለ ነው። ሄኖክ ቢሏችሁ ይህን ዓለም ጠልቶ ተሰዶ ይኖራል። ኖህ ቢሏችሁ ከ120 ዘመን በሙሉ ከግብረ ሰዶም ጋር ሲፈተን ይኖራል። ኤልያስ ቢሏችሁ ከውሻው ከአካብ ከኤልዛቤል ከጣዖቷ ከባቢሎን ኤልዛቤል መከራ ሲቀበል የኖረ ነው። ኤልሳ ቢሏችሁ እስከ ሶሪያ ድረስ በሰሜን እስራኤል ንጉሥ ሲሰደድ የኖረ ነው። ሰለስቱ ደቂቅ ቢሏችሁ እሳት የተወረወሩ ናቸው። ከእነዚህ ጋር ደን ስንቆም አይገርማችሁም? ይሄን እድል እግዚአብሔር ሲሰጠን ግን እድሉ ዛሬ ነው ያለን፣ ነገ የለም።
ሐዋርያት እስቲ ያስቧቸው። እውነቴን ነው። ደግሞስ እድሜ ዘመናችን በሙሉ አንድ ነገር ሳይገባን ብለን አቤት አቤት ስንኖረን ሪክቡል እግዚአብሔር ያሉት ከምን ጋር ተመግባል እንዴ? ነገር እግዚአብሔር ራሱ ቃል በቃል የተናገራቸው ከሙሴ ጋር እንደ ባልንጀራ እንደ ወንድም ከተማከረው ጋር መግባት ከጳውሎስ ጋር ማምላክ በጣም ነው። እኔ ስለ ቅዱስ ጳውሎስ ባንናገር ይሻላል ብንናገር። እኔ ከዚያ ሰው ጋር ሰው መስላችሁ እንዴ? ቅዱስ ዮሐንስ አፈወርቅ ጳውሎስ ይላል ቅዱስ ጳውሎስ የሚያል ሶስት ፈልጉ እንዲሁ ፈልጉ ውስጥ የለም ካለ በኋላ ምን መስላችሁ? ጳውሎስ በጎችን ሰው ያደረገ ብቻ አይደለም፣ አጋንንትን ወደ መላክነት የለወጠ ነው። ምን ማለት ነው? ሰው ኃጢአት ሲሰራ ምን ይሆናል? ጋኔን። ጽድቅ ሲሰራ ምን ይሆናል? መልአክ ነው ያሰው። ቅዱስ ጳውሎስ እንደዚህ ያለ ሰው እስከ ሉዋሪቆን እስከ ምድር ዳርቻ እስከ በረዶ አስተምሮ አገር ቢያልቅበት ደግሞ እዚህ በኋላ በረዶ አገር ሊኖር ይችላል የሚያስተምር የሁሉንም ነፍሳት ስም ይዞ ባይምሮ የሚጸልይ እስከ 3ኛው ሰማይ እየተነጠቀ 40ውን አንድ እየተባለ በድንጋይ እየተወገረ 3 ጊዜ ከባህር ተጥሎ የዋለ ያደረ አሁን ከቅዱስ ጳውሎስ ጋር ደንኛ እንዲሁ ስንቆም ወይ ተጋባችን ይሄ ድል የተሰጠ የሚደንቀኝ ይህ ቸርነቱ 50 ዓመት 40 ዓመት የሞላ ልጅ ውስጥ አለ። እድሜያችሁን በደንብ አስቡት። ላለፈው አልወቅሳችሁም፣ ለሚመጣው ግን እንድታስቡ። 6 ቀን ዓለም የተፈጠረበት ቀን። ስንት ቀን? እግዚአብሔር በ6 ቀን ዓለምን ፈጠረ። የጊዜም ጥቅም ይወጥ ጎበዝ። 6 ቀን ማለት ዓለም የተፈጠረበት። በቤተ ክርስቲያን አስተምህሮ 20 ዓለም ነው እግዚአብሔር የፈጠረው። 20 ዓለም። አሁን የምንኖርባት ዓለም 1/20ኛዋ ናት ማለት ነው። አፍሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ እንኳን በ6 ቀን በ60 ዓመት ነው ሰራችሁ። 60 ዓመት ሙሉ ስናበላሽ ነው እግዚአብሔር ይቅር ይበላል። እኔንም ይጨምራል። አይዟችሁ፣ አብረን ኃጢአተኛ መሆናችን አይጠቅማችሁም እንጂ ምንም ጭምር እንዲሁ 6 ቀን እግዚአብሔር እንደው እንድታስቡ 6 ቀን እኮ እግዚአብሔር ዓለምን የፈጠረበት። እኔ በ40 ዓመት 30 ዓመት ምን ሰራው? ግን በትናንት እንዳታዙ ለነገ ነው ማለት ነው። የሰው ልጅ አንዱ ችግሩ ምንድን ነው? ምን ይባላል? ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል። ትናንትን ያደንቃል ማለት አይ የዛሬ 10 ዓመት ብታይኝ ግን ጥሩ ሰው ነበርኩ ይላል። ታውቃላችሁ። ግን ሊቃውንቱ ይላሉ ዛሬ በጣም ተበላሽተህ ነው እንጂ ትናንት ጥሩ ሰው ስለነበርክ አይደለም። ትናንት የተሻለ የመሰለ ዛሬ በጣም ስለሚደርስ ነው። ትናንትን ዞር ብላችኋል። አንዳንድ ጊዜ ደግሞ ሰይጣን ተንኮሉ በንስሐ በመገኝና የትናንትናውን ኃጢአታችን እያሰብ ይህ እኮ የሚያረባ ሰው እንዲህ ማድረግ አልነበረብን፣ እንዲህ ማድረግ ደግሞ ነበረብን እንድንልና በዚያ ሀዘን ውስጥ ያዘንን ዛሬን እንድናበላሽ ያደርጋል። ኑሮው ግን ከዛሬ ነው የሚጀምረው። ዛሬን ነው እያልኳቸዋለሁ። ግን ዘመናችንን አበላሽተናል። ጊዜያችሁን ተጠቀሙበት። ሰኞ ሲመጣ እንዲህ ብላችሁ አስቡ። ሰኞ እግዚአብሔር ውሃን ከ4 ከፍሎ ይህንን ጠፈር የፈጠረበት ይሁላችሁ። ይህን ጠፈር የዘረጋው ሰኞ ነው። እግዚአብሔር ሰኞን ሰማይን ፈጠረ። እኔ ደግሞ ሰኞ ነው ምን ልስራ እንዳቅም ብላችሁ አስቡ። ሰኞ እኮ ሰማይ የተፈጠረበት፣ ሰማይ በተፈጠረበት ቀንማ እንዲህ ወራዳ ስራ አልሰራም ማለት አለ። 4 ሞት ነው ያለበት። የስጋ ሞት፣ የነፍስ ሞት እና የህሊና ሞት እና የመንፈስ ሞት የሚባሉ እና ከእግዚአብሔር መለየት፣ ከእውቀት መለየት እና ከንጽህና መለየት፣ እነዚህ ሞቶች ናቸው። የስጋ ሞት ነፍሳችን ከስጋ መለየት ነው እና እኛም እንድንነሳ እንደው እየሞተ እውቀት አይምሯችን ሞቷል። ነፍሳችን በኃጢአት አይምሯችን በድንቁርና እየሞት ነው እና እንደው አንዳንድ ጊዜ ሰውን ስሰራ የኢትዮጵያ ትንሣኤ እያለ የሚያወጋም አለን የኛ ምንላለን ጭምር ማለት እና ኢትዮጵያ የምትባለው እንደው እነ ራስ ዳሽን እነ ባሌ ተራራ እነ አርባ ምንጭ ባህር እነዚህ ወይም ደግሞ እነ ላንጋኖ እነ ጣና አይደለም።
ኢትዮጵያ ሰው ናት፣ ሰዎቹ ነን። ራሳችንም አልወደቅም፣ ወንዞችም አልወደቅም፣ የደብረ ዳሞ ተራራዎችም ምን የወደቀ ነገር አለ? የወደቅነው እኛው ነው። እና እንደው ከውድቀታችን ብንነሳ ለመማር ብንዘጋጅ፣ ንስሐ ለመግባት ብንዘጋጅ፣ በመጀመሪያዊቱ ትንሣኤ እድል ያገኘ ሰው ሞት በሱ ላይ ስልጣን የለውም። ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ የመጀመሪያው ትንሣኤ በቤተክርስቲያን ትምህርት ይባላል ትንሣኤ ልብ ነው ይባላል። የልብ መነሳት ማለት ነው። እና አሁን ለመፋቀር፣ ለመራራት፣ ለመማር ንስሐ ለመግባት ስጋው ደግሞ ለመቀበል ቤተክርስቲያናችንን ለማወቅ መለያየቱ ቃላት መዋወት በክርስቶስ ለመተባበር በአንድ ልብ ለማሰብ ስንነሳ ሀገራችን የምትነሳው ያን ጊዜ እንጂ በጣም የዛሬ 1 ዓመት የዛሬ 6 ወር የሆነ ባይታዊ ተነስቶ የሆነ ሀገር ተነስቶ ትንሣኤ የሚባል የለም። እኛ ትንሣኤ የማንነታችን ትንሣኤ የወደቀው ማንነታችን ስናነሳው ያን ጊዜ ሀገራችንን በእግሯ ትቆማለች፣ ቤተክርስቲያንም በእግሯ ትቆምልናለች። እና የምናገረው እንደው እንድንነሳ ነው። ቅዳሴም ስናስቀድስ የተቀመጣችሁ ተነሱ ማለት ነው። እዚያ ውስጥ መቀመጥ አይፈቀድም። የተቀመጣችሁ የተባሉ በስንፍና ኃጢአት ውስጥ ያላችሁ ተነሱ አሰቡ እንጂ እስከዚያ ተቀምጠን ያን ጊዜ በመሳተፍ እና አሁንም የምለው ያው መስቀል ይዤ ቅዳሴ እቀድሳለሁ። ካህን ግን ዲቁናም ስላለኝ በዲቁናዬ የተቀመጣችሁ ተነሱ። እግዚአብሔር ይስጥልኝ።